ሰላም ውድ የተከበራችሁ የጀግና ጥበብ ቻናል ቤተሰቦች፣ ዛሬ ለእናንተ እጅግ የተወደደ እንዲሁም ደግሞ ያማረ የተዋበ አንድ ርዕስ አለኝ። ይህ ደግሞ ምንድን ነው ካላችሁኝ፣ ፍጹም ራሳችሁን ከሌሎች ሰዎች ጋር አታወዳድሩ። ሰዎች በሕይወት ሲኖሩ ራሳቸውን ከበላያቸው እያወዳደሩ ሲጨነቁ፣ እጅግም ደግሞ በሕይወታቸው አላስፈላጊ የሆኑ የሕይወት ልምዶችን ወይም ደግሞ የሕይወት አላስፈላጊ የሆኑ ነገሮች ላይ ሲገኙ ሲውሉ እናያለን። ለምሳሌ ሰዎች ራሳቸውን ከበላያቸው ጋር በማወዳደር ለተለያዩ የጭንቀት የአንዛይቲ በሽታዎች ሲዳረጉ፣ ሌሎቹ ደግሞ በሱስ ራሳቸውን ከእውነተኛው ዓለም ደብቀዋል። ወዳጄ፣ ዛሬ ይህን ሀሳብ ለአንተም እንዲሁ ደግሞ ቁጭ ብሎ ከኔ ውጭ ለሚመለከተኝ ለራሴ ይህን ሀሳብ በፍጹም ሳጋራ በደስታ ነው። ወዳጄ ሆይ፣ ራስህን ፈጽመህ ከሌሎች ሰዎች ጋር የምታወዳድር ከሆነ ፍጹም የህይወት ትርጉም አልገባህም ማለት ነው። ሰዎች ራሳቸውን ከሰዎች ጋር ሲያወዳድሩ ወይም ደግሞ በኔጌቲቭ መልኩ ሰዎች ጋር ራሳቸውን ሲያነጻጽሩ የተለያዩ የራሳቸውን በረከት ረስተው በሌሎች ሰዎች በረከት ላይ ቀናተኛ ይሆናሉ። ማለትም ሰዎች ሁላችንም እንደየመልካችን የተሰጠን ጸጋና በረከት ይለያያል። ይህ ማለት ለአንዱ የገንዘብ ጸጋ ሲሰጠው፣ ለሌላው ደግሞ የማማር የውበት ጸጋ ይሰጠዋል። እንዲሁ ደግሞ ብዙ ለየሁላችን የተለያየ ጸጋና በረከት ተሰጥቶናል። ይህ ጸጋና በረከታችንን ደግሞ ተጠቅመን ከአንዳችን ያጣነውን ወደ አንዳችን የማምጣት ልዩ የሆነ ፍላጎት ወይም መሻት አለን። በተለያየ መልኩ ሰዎች እኔ እኮ ወፍራም ነኝ፣ እኔ እኮ ቀጭን ነኝ፣ እኔ እኮ አጭር ነኝ፣ እኔ እኮ ረጅም ነኝ፣ በጣም ቁመቴ የተጋነነ ሆነ ይላሉ። ይህን ያመጣው ደግሞ ወይም ደግሞ ይህን ጥያቄ የጠየቀው አእምሯቸው ነው። ሰዎች በራሳችን አእምሮ ውስጥ የተለያዩ ሀሳቦችን ስናወጣ ስናወርድ እንደምንውል የተለያዩ ጥናትና ምርምሮች ማስረጃ እንዲሁ ደግሞ ዋቢ ያደርጋሉ። ይህ ማለት የሰው ልጅ በቀን ውስጥ ወደ ብዙ ሺህ ሀሳቦች በአእምሮ ሲያወጣ ሲያወርድ ይውላል ማለት ነው። ይህን ደግሞ ሀሳብ ማሰቡ መልካም ሆኖ ሳለ ነገር ግን መጨነቁ ከምን መጣ ስንል ራስን ከሰዎች ጋር ከማወዳደር ነው። ወዳጄ ሆይ፣ ፍጹም አንድ ጥበብን እስኪ ለህይወቴ ገቢ እንዳደርግ ወይም ገንዘብ እንዳደርግ ንገረኝ ብለህ ከጠየቀኝ ራስህን ከሰዎች ጋር ፍጹም አታነጻጽር። አንተ ራስህን ከትላንቱ ማንነትህ ጋር ማነጻጸርና ማወዳደር ሲገባህ ከሰዎች ጋር ወይም በአቅራቢያህ ከሚገኙ ወይም ካንተ ራቅ ብለው ከሚገኙ ሰዎች ጋር ራስህን ማወዳደር ፈጽሞ የቂልነት እንዲሁም ደግሞ እጅግ በጣም የወረደ አስተሳሰብ ነው። አሁን ባለንበት በ20ኛው ክፍለ ዘመን ሰዎች የሌላቸውን እንዳላቸው ያስመስላሉ። ማለትም ሶሻል ሚዲያ ላይ የምትመለከታቸው ብዙ ሰዎች ደስተኛ ሳይሆኑ ደስተኛ እንደሆኑ፣ ሀብታም ሳይሆኑ ሀብታም እንደሆኑ፣ ስኬታማ ሳይሆኑ ስኬታማ እንደሆኑ የሚያሳይ ቪዲዮ ወይም ኦዲዮዎችን ይለቃሉ። እንዲሁ ደግሞ ምስሎችን ያጋራሉ። ይህ ግን ፍጹም ከእውነታው የራቀ ነው። ይልቁንስ እነሱ ውስጣቸው ያለው
ከሆነ ሰው ጋር ራሳቸውን እያወዳደሩ ያን ሰው ደርሼበታለሁ፣ ከዛ ሰውዬ ላይ ደርሻለሁ፣ ስኬት ጫፍ ላይ ወጥቻለሁ ብለው ለራሳቸው ባያሳኩት እንኳ ለሰዎች ለማሳየት የውሸት ፎቶ ይለቃሉ። ይህ ግን ፈጽሞ ብልህነት ወይም ብልጥነት ሳይሆን ከሰውነት ጠለል በታች የሚያወርድ ትልቅ የሆነ ቂልነት እንደሆነ ፈጽሞ አልተገነዘቡ። ወዳጄ ሆይ አንተ ከእነርሱ ለየት ብለህ ማስተዋልን የምትጫማ የማስተዋልን ካባ የምትጎናጸፍ ሰው ከሆንክ ፍጹም ራስህን ሰዎች ጋር አታወዳድር። ሰዎች ራሳቸውን ከሰዎች ጋር ሲያወዳድሩ ምን ምን ያጋጥማቸዋል ካልከኝ፣ አንደኛ የራሳቸውን ማንነት ትተው ሌላ ጭንብል ያጠልቃሉ። ያን ሰው ፍጹም በምግባር፣ በአለባበስ፣ በአኗኗር ዘይቤ ይመስሉታል። ይህ ደግሞ መግዛት ከሚችሉት ገንዘብ በላይ አውጥተው የሆነን ነገር ይገዛሉ ማለት ነው። ይህ ደግሞ በሕይወታቸው ትልቅ የሆነ ኪሳራን ያስከትላል። ሳይኖርህ እንዳለህ ለምን ትመስላለህ? መምሰል ሳይሆን መሆንን ገንዘብህ አድርገው። ፍጹም አትምሰል፣ ፍጹም ግን ሁን። መሆን ያሰብከውን ሰው ምናልባት ተምሳሌትህ አድርገህ የእሱን ውጣ ውረዶች ተጠቅመህ ከእሱ ደረጃ ከደረሰበት ድረስ እንጂ ፍጹም ከእሱ ደረጃ ሳትደርስ ከእሱ ደረጃ እንደደረስክ አትምሰል። መምሰል ፍጹም የሆነ የውሸት ማንነት ወይም ጭንብል እለዋለሁ። ይህን ጭንብል ማጥለቅ ማለት ልክ የራስህን መልክ ትተህ የሆነን ሰው መልክ እንደመላበስ ማለት ነው። ያህን ሰው መሰልከው እንጂ አልሆንከውም። ፍጹም እሱን ልትሆን አትችልም። በሕይወትህ አንተ የተሰጠህ ማንነት አለ። የራስህ የሕይወት ዘይቤ፣ አኗኗር፣ ማህበረሰብህ በውስጥ ያሰረጸብህ አመለካከት አለ። ያ አመለካከት ደግሞ አንተን ዛሬ ላይ አድርሶህ ቀርጾህ እዚህ ላይ ደርሰሃል። ነገር ግን የሆነን ሰው ከውጭ አምጥተህ ልሁን ብትል ፍጹም ልትመስለው እንጂ ልትሆነው አትችልም። ምናልባት ከሰዎች በጎ ነገርን አትውሰዱ እያልኩ እንዳልሆነ ትረዱኛላችሁ። በእርግጠኝነት የምናገረው ነገር ይገባችኋል። ፍጹም ሰውየውን መምሰል አቁሙ ነው ያልኩት እኔ። ምናልባት የራሳችሁን ማንነት እንዳያስተዋችሁ። ምክንያቱም አንተ ነህ፣ እሱ ደግሞ እሱ ነው። ከእሱ ጠቃሚ ባህሪያትን ልትወስድ ትችላለህ። ነገር ግን ፍጹም ያን ሰው ልትሆን አትሞክር። በቃ አንተ የራስህ የሆነ ልብ፣ ዓይን፣ ጆሮ፣ አፍንጫ አለ፣ እርሱም እንደሱ። ስለዚህ አንተ ፍጹም እንደ መልክህ እሱን እንደማትመስለው ሁሉ እሱንም ደግሞ ፍጹም ልትሆነው አትችልም። ምክንያቱም አንድ ሰው ለመምሰል ፍጹም መሞከር ራሱ በጣም ጥልቅ የሆነ ቂልነት ነው። ስለዚህ ወዳጄ በሕይወትህ ስትኖር ከሰዎች ጋር ራስህን አታነጻጽር። ፍጹም መጨነቅህ ወይም ደግሞ ለአንዛይቲህ ምክንያት የሆነው ከሰዎች ጋር ራስህን ማወዳደርህ ነው። አንተ ከትላንቱ ከተሻልክ ነገ ራስህ ወይም ለራሴ የምትለውን ስኬት ትጨብጣለህ፣ ታገኛለህ፣ ትጎናጸፋለህ። ከትናንትህ ግን ተሻል። ፍጹም መሻል አለብህ። ቢያንስ ከትላንትህ ዛሬ 1% ተሻል። ይህን ስልህ ከሰዎች አትወዳደር፣ አትነጻጸር ስልህ ደካማ እንድትሆን አይደለም። እኔ አልነጻጸርም የሚል ትዕቢት እንዲይዝህም አይደለም። ነገር ግን አንተ ከራስህ ተሻል፣ ከራስህ ተወዳደር። አንተና አንተ ብቻ ይሁን ፉክክርህ። ስለዚህ ወዳጅ ጭንቀትህ ካንተ እንዲርቅ መፍትሄ ከጠየቅን ፍጹም ራስን ከሰዎች አታወዳድር እልሃለሁ። ስለዚህ ወዳጅ ሆይ እነዚህን የህይወት ትምህርቶች ገቢ አድርገህ ህይወትህን እንድትመራ ዛሬ እኔ ወንድምህ መከርኩህ። ምናልባት
ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ከተመቻችሁ ቪዲዮ ላይክ አድርጉ። ሰብስክራይብ አድርጋችሁ ደግሞ አባል ሁኑ። መልካም